ወልደ ጊዮርጊስ ሲያገኝ አቤት አቤት ኤሌ ባዝቢው ወልደ ጊዮርጊስማ ደረቅ ቼክ ሰጣሉ ጉድ አረገችው አልኩ። ይሄን ፈሳም ኢትዮጵያ እኔ ወልደ ጊዮርጊስ አድናቂ ተናግሬያለሁ እኮ ልጁ አመጣጡን ይሄን ያደርጋል ብያለሁ። ሳጋልጥ ተሰድቡኝ ነበር። ይሄው አሁን ጠቅላላ ፒፕሉ የ5 የ30 የ40 ሚሊዮን ብር ቼክ ባሮ ሄደው ደረቅ ቼክ የለም ባንክ ውስጥ ገንዘብ የለም። ወልደ ጊዮርጊስ ያራዳ ልጅ ይመችሽ ከዱባይ በእውነት ቆርጠ ላክለት። እኔ እግዚአብሔር በጣም ተመችቶኝ ነግሬው ነበር። የኢትዮጵያ ሕዝብ አሁን በ3 ቀን ሙሉ የሱ አቤቱታ እንዴት አድርጌ ፖለቲካ ልስራ? ሞታ ይመጣ ምን ሆነ ነው? በቃ ልጆችን መበላቸው ምን ሆነ ነው? 20 ሚሊዮን ብር አስገብቼ ማን ወልደ ጊዮርጊስ ሞታ ማን ነው? 4 ሚሊዮን አስገብቼ ሞታ ምንድነው? 12 ሚሊዮን አስገብቼ ሞታ ምንድነው? 300 ምናምን ሺህ ብር ያገኝ ነበር። ምን አባት ከው ሪፖርት የምታደርጋን ጥቅማላ ሐቁ ስለተነገረ እዚህ ትግሬ መጣ እዚህ ተመለከታለ ለማዘጋታት ሌባ ነግራችሁ ነበር። ይሄ ሰው እየመጥቶ ተናግሮ መጨረሻ 51 ቢሊዮን ዶላር አለብን እንከፍላለን ካለ በኋላ የሀገሪቷን ሀብት ተጠቀሰ። የሀገሪቷን ወርቅና ዲያመንድ ከሸጥንማ ወልደ ጊዮርጊስ 4 ዓመት እንዴት ይፈጃል? 4 ሰዓትም አይፈጅም። የኢትዮጵያን ወርቅ ቆፍሮ የኢትዮጵያን ዕዳ ለመሸጥ 4 ሰዓት ብቻ አይበቃም። እኛ እኮ ሰርተ መስሏል። መጨረሻ ደግሞ የመንግስት እቅድ 2030 እንደግፋለን አለች። ያራዳልሽ አንቺ ብልጽግና ነሽ። ጆፍ ያስጥለሽ ለበለብሹ በ888 አለ ያራዳልሽ። እኔ እንዲህ አይነት አራዳ የመጀመሪያ አራዳ ያየሁት ሳሙኤል ዘሚካኤል ነው። እኔ ዳግማዊ ሳሙኤል ዘሚካኤል አብይ አህመድ ነበር። ይሄኛው ሳልሳዊ ሆኖ መጣ። እኔ አሁን ሳሙኤል ወልደ ምናምን የምትለው ውሸት ነው። ሳሙኤል ዘሚካኤል ወልደ ጊዮርጊስን አያስርቀው። የመጨረሻ ኃይለኛ ነው ይሄኛው። ነግሬ ነበር። ስለዚህ ወልደ ጊዮርጊስ በላኝ፣ ቂጤን ቆረጠኝ፣ አያገባኝም። እኔ አድናቂው ነኝ። ባገኘው እንደውም እኔ እሸልመዋለሁ። እኔ እንዲህ አይነት ሰው በቃ አደንቃለሁ። አድናቂው ነኝ። አንተ ገገማ ኢትዮጵያዊ፣ ገገማ አማራ አድናቂው ነኝ። ወልደ ጊዮርጊስ ለምን እናገረዋለሁ? ተናግሬያለሁ። መጀመሪያ ገምግሜያለሁ። እኔ ፖለቲካሊ ነው የመጣሁት። በፋኖ ዙሪያ በንግድ ባንክ በሰጠው ምናምን እንደዚህም በሚለው አጋልጫለሁ። ኖ ወይ ብያለሁ። በ51 ቢሊዮን እንከፍላለን ባለው ተችቸዋለሁ። ደረቅ ቼክ ግን ሰጥቶ ባንክ ገንዘብ የለም የምትል መሀይም ኢትዮጵያዊ ደን ያራዳልሽ ወልዴ ይመችሽ። ለብልቢው 2 ሚሊዮን የሰጠ በወሩ 200 ሺህ ነው። 3 ሚሊዮን የሰጠ በወሩ 300 ሺህ። እንዲህ ሲባል ህዝቤ ግር ብሎ ወሰደ። ከዛ ህዝቤ ግር ብሎ በሰጠ በሳምንቱ ብዙ ሰዎች በቀን እየሄዱ ይሰጣሉ። እከሌ እኮ እንዲህ ተሰጣት ሲባል እውነት እሺ፣ ከልጆቹም ከአረብ ሀገር ያስላከም አለ፣ ከሰውም የተበደራለ። ሲበዛልኝ ትርፌን ወስጄ ብድሬን እከፍላለሁ፣ ከዛ ይሄን ያህል አተርፋለሁ ብሎ ሰብስቡ ሰጠ ህዝቤ። ከዛ ተዘጋ ሱቁ፣ ቢሮ ተዘጋ። ቢሮ ሲዘጋ ብለው ሲሄዱ በፖሊስ ተገቧል። ቢሮ ሱፐርማርኬቱ በፖሊስ ተገቧል። አሁን ህዝቤ እያበደ ነው፣ እያለቀሰ ነው። ትናንትና አንዲት ቤሩት የምትኖር ልጅ ሳራ የምትባል ሐዋላ ነው የምሰራው ስትል ምን ያህል ምንም እውቀት የሌላቸው ሰዎች እዚህ ሶሻል ሚዲያ ላይ መኖራቸው የምታውቁ ምን እያሉ ሲቆምጡ ነበር። እኔማ ስክሪንሻት አደረኩት ታዘበኝ። ምን ይላሉ? የሐዋላ
ፍቃድ አላት ወይ ጠይቂያት። ትንሽ ቆይታችሁ አደንዛዥ ዕፅ ለመሸጥ ፍቃድ አላት ወይ ጠይቂያት ልትሉ ነው። ህገ ወጥ ነገር ፍቃድ ይኖረዋል? ህገ ወጥ ነው ወንጀል ነው እየተባላችሁ ፍቃድ አላት ወይ ጠይቂያት ማለት መንግስት ለወንጀል ፍቃድ ይሰጣል? ታዲያ ምኑን ወንጀል ነው? መንግስት ፍቃድ የሚሰጥ ከሆነ እኮ ወንጀል አይባልም። አይስበር አላያችሁም? ኮመንታችሁ ታይምስ የሆነው ለሐዋላ ፍቃድ ካላት ጠይቂያት። ላይክ ሐዋላ ማለት በህገ ወጥ መንገድ ገንዘብ ማስገባት ማለት ነው ወደ ኢትዮጵያ እንትን እያለ ማለት ነው። ባንክ እያለ ዌስተርን ዩኒየን እያለ ባንክ ቤት ሄዶ መላክ በዌስተርን ዩኒየን ወይም በአፕሊኬሽኑ እኛ እንደምንልከው ቀጥታ መላክ እያለ እሷ በብላክ ነው የምታስገባው። ከዛ ፍቃድ አላት ወይ ጠይቂያት። ለህገ ወጥ ነገር ፍቃድ አላት። እንዲሆነ ወንጀል ለመስራት ፍቃድ በጣም ነው ያሳቃቸው። እዚህ ስማቸው እውቀት አልባ የሆኑ ሰዎች አሉ። ግን ማለት ነው አሁን ይሄ ወንጀል ነው እነሱ ያደረጉት። አሁን አራጣ ማበደርም በአራጣ መበደርም ወንጀል ነው። አራጣ ነው እያበደረ እኮ አይደለም እየተበደረ ነው። እኔ ይህንን የተረዳው መሰላችሁ የሆነ ጊዜ የሆነ ነገር መጥቶ ነበረ ኢትዮጵያ ውስጥ ዘርፈው የገቡ ወንጀል አፄ ቴዎድሮስ የፈረሳቸው ስም አባ ኮርማ በስመ አብ ወልድ ወመንፈስ ቅዱስ። መቼም ማረሚያም ቢገባ ያው እንጨት ነው፣ እዚህም እንጨት ነው ብለን ነው እንጂ እንደውም ጣሊያን ምን ይላል? ቴስታ ዲጋ ዲጋሊ ነው ይላል። ምን ማለት አንተ የዶሮ ጭንቅላት ማለት